ክትፎ ዱለት ይለዋል እንግዲህ አማርኛው። ውድ የኦርቶዶክስ ወዳጆቼ ይቅርታችሁ ምህረታችሁ ይብዛልኝ። በጾማችሁ ወቅት እንደዚህ በመስራቴ ይቅር በሉኝ። ግድ ሆኖብኝ ነው። እንግዲህ አንድ የሻይ ማንኪያ ቅቤን ብቻ በመጠቀም እንደዚህ የምንሰራው ተወዳጅ ክትፎ ዱለት ለሁለት ሰው የሚሆን በአንድ የሻይ ማንኪያ ቅቤ ነው። ቅቤያችንን እናቀልጣለን። ከዛ አንድ ራስ ሽንኩርታችንን እንጨምራለን። እንግዲህ የስጋ መጠናችን 150 ቀይ የተከተፈ ድቅቅ ብሎ የተከተፈ ስጋ ነው። ቀይ ስጋ ነው። 150 ግራም ነው። ለሁለት ሰው ነው። በጣም ጤናማ ነው። በጣም ጣፋጭ ነው። በጣም ደግሞ ለጤና ወሳኝ ነው። እኔ እንግዲህ በቀን አንዴ ነው ምግብ የምበላው። አሁን ከቀኑ 9 ሰዓት ላይ ነው። ስጋዬን እንግዲህ ሽንኩርቴ በጣም ሳይበስል ኮርሸም ማለቱንም ሳይተው ጠሬነቱን ብቻ ለቀቅ እንዳደረገ ስጋዬን አደርጋለሁ። ከዛ በመቀጠል ያው እንደምትፈልጉት ጥሬ ከሆነ በጊዜ ታውጡታላችሁ። እኔ ዛሬ ገባ ያለው ለብ ነው። ሚጥሚጣዬን ጨመርኩኝ። ከዛ ሚጥሚጣዬን ሞቅ ካደረኩ በኋላ እንደገና ቃሪያዬን ጨምራለሁኝ። እንደምታዩት ምንም አይነት ቅባት የለውም። ለሁለት ሰው ነው። አንድ ሻይ ማንኪያን ያደረኩት። ከዚህ በኋላ ደግሞ የምጨምረው ይሄንን አሁን ጨርሻለሁ፣ ኦልሞስት ጨርሻለሁ። አንድ ማንኪያ ደግሞ የሾርባ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ነው ማድርገው። እሱ ሁለቱን ነው የምቀላቅለው። አንድ ማንኪያ ቅቤ፣ አንድ ማንኪያ ኦሊቭ ኦይል አደርጋለሁ። አንድ ሻይ ማንኪያ ነው ግን ቅቤ፣ የሾርባ ማንኪያ ደግሞ ዘይቱን ኤክስትራ ቨርጂኑን አደርጋለሁ። ከዛ ደግሞ የዝንጅብልና ነጭ ሽንኩርት ውህዴን ዱለት የምታደርገው ታሪካዊ ነው የምታደርገው። በቃ ማለት ትቀይረዋለች ሁሉ ነገሩን ነጭ ሽንኩርትና ዝንጅብሏን። ከዛ እንደዚህ በጣባይል አደርጋለሁ፣ አስተካክላለሁ። ወዳጄ በቤቴ ተገኝታለች። ይህንን ለመብላት ጓጉታለች፣ ጎምጅታለች። ግን አይበቃኝም እያለች ነው። ካልበቃሽ ምስር ወጥ አለ፣ ካልሆነም ጆሮሽን ትጨምሪያለሽ እያልኳት ነው። እንደዚህ እንግዲህ ቀረበ። እኔ አንድ ቁርጥ ነው የምበላው እንዳልኳችሁ። በእርግጥ እቺ ቁርጥ እጣ ነው የምታክለው። የኛ ቤቷ ቁርጥ በጣም ትንጥዬ ነው የምታደርገው። ሜቢ የዚህን ግማሽ ልጨምር እችላለሁ። በአብዛኛው ግን ይበቃኛል። ምክንያቱም ከዚህም በኋላ ከቡና ጋር ደግሞ መወስዳት አንድ እፍኝ ቆሎ ስላለ ለእኔ ይሄ በቂ ነው። 3 ሾርባ ማንኪያ አወጣለሁኝ። በጣም በቂ ነው። የእውነቴን ነው የምላችሁ። በጣም መጠንን ካወቅን ጤናማ ቆንጆ ምግብ እየበላን ጤናማ መሆን እንችላለን። እንግዲህ 1 ኪሎ ስጋ ወደ 15 ቀን መጠቀም ትችላላችሁ። ለወር ሊበቃችሁ ይችላል። ማለት በመሀል ደግሞ ዛሬ ይሄን በላው ነገ ደግሞ ሌላ ነገር ስለምመገብ በየቀኑ ይሄን ስለማልበላ ለወር ሁሉ ሊበቃችሁ ይችላል። በሁለት ቀን አንዴ እንኳን ይሄንን ቢበላ ለወር 1 ኪሎአችሁ በቂ ነው። ለአንድ ሰው 75 ግራም ወይ ደግሞ 100 ግራም በጣም በቂ ስለሆነ ማለት ነው። ያው ጤናማ የሆነ ኪሎ ቅነሳን የምትፈልጉ ሰዎች እኔ በዚህ መንገድ ነው እንግዲህ በወር 2 ኪሎ ምንም እየቀነስኩ ያለሁት። እግዚአብሔርም እየረዳኝ ነው። በሞት ስቲችን ጉረሱ። እችን ከበላም በኋላ ደግሞ ቀጥታ የምንጓዘው ወደ ሆነ ቦታ ነው። እዚሁ የትም ሳትሄዱ እዚሁ ጋር ደግሞ ከዚች ምግብ በኋላ ወደ ቡና ፕሮግራሜ ደግሞ አልፋለሁ። እሱንም እንድትከታተሉኝ ጋብዛለሁ። እችን ለእናንተ ትሆንልኝ እስቲ መታሰቢያነት። ለካስ ይቅር በሉኝ ወዳጆቼ። ወደ ቀጣዩ ፕሮግራማችን እንግዲህ እንዳልኳችሁ ስንገባ ቡና የዚህ ጋር ቀራርባለች። እጣኔን እዚች ጋር ቸሰስ። አቤት እችን ሰዓት ቤቴን እንዴት እንደምወዳት የእውነቴን ቤቴን በጣም ነው የምወደው። አይ ላቭ ማይ ሆም ስዊት ሆም የሚለው ቃል ይገባኛል። ቆሎ ይዝጋለች። እቺ ደግሞ ብራውን ሹገር ነው፣ ሞንክ ፍሩት ሹገር ይባላል። ይሄ ስኳር እንግዲህ 0 ካሎሪ ነው እንደምታነቡት። እዚህ ጋር የጎልደን ሞንክ ፍሩት ይላል። ልክ እንደ ኖርማል ነው፣ 0 ካሎሪ ነው። ቴስቱ ግን አፍተር ቴስት፣ ይሄ አሁን ብዙ ጊዜ ስዊትነሮቹ አፍተር ቴስት አላቸው። ይሄ ግን አፍተር ቴስት የለውም፣ እንደ ኖርማል ስኳሩ ነው። ስጨምሩም ራሱ እንደ ኖርማል ስኳሩ ነው። እንደውም ብዙ አያሰማም። አሁን የኖርማሉ አንድ ማንኪያው ሊያሰማ ይችላል። ይሄ እንደዛም አያሰማም። በቃ 0 ካሎሪ ነው፣ ምንም ካሎሪ የለውም። የስኳርን እንትን አታገኙም። ሞንክ ፍሩት የሚባል ከዛ ከፍሩት የሚገኝ ነው። እንደ አርቲፊሻሉም አይደለም፣ ናቹራል ሆኖ ግን 0 ካሎሪ ነው። እንግዲህ ጣሌን እንደዚህ እያደረኩኝ ቡናዬን ለእኔና ለወዳጄ እንደዚህ ይወላችሁ። ደስ አይልም? እንደዚህ ሲሆኑ ደስ የሚለኝ ይወላችሁ። እችን እንግዲህ ቀዳ አድርግና ለወዳጄም ለእኔም ቀዳ እናደርጋለን። ያንን አንድ ቁርጥ እንጀራችንን ከበላን በኋላ እኔ ጥርቅ ካረኩኝ ከጎን ያለው ሰው ምስር ወጥ እንደጨመረ
ላረጋግጥላችሁ ወዳለሁ። እንግዲህ ያው ሞጣ ጴንጤን በምግብ መደገፍ አለበት ብሏል። እየተደገፍን ነው በሉልኝ። ይኸው ቆሏችንን እንይዛለን። አንድ እፍኝ ቆሎ ነው የምበላው። አቤት እንዴት ደስ ይላል! ደግሞ እጣን በነካውበት እጄ ቆሎ ነክቼ ከእጣኑ ቃና ጋር ልዩ ሆኖልኛል። እንግዲህ ይኸው አንቺም ጠጪ ለእኔም ማምጪ በሚለው ብሂል መሰረት ለእሷም ሰጠው ቡናዋን። እኔም እንግዲህ እንደዚህ አንጎሉ እስኪዞር አማስዬ ቡናዬን እንዴት እንደሚጣፍጥ እንዴት ደግሞ የሀረር ቆንጆ ቡና ነው እናንተዬ። ቡና ምንድን ነው እንደዚህ ግን ጣራ የነካው? 1,000 ብር 1 ኪሎ 1,000 ብር። ኧረ ተው ነጋዴዎች ተው ተው ተው። በገዛ ምርታችንማ እንደዚህ አታሸማቁን። ግን እንዴት እንደሚጣፍጥ የሀረር ቡና ነው። በጣም እጅግ ጣፋጭ ነው። ራሱ የሆነ ቾኮሌት የሚል ነገር አለው። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ነገራችሁን እግዚአብሔር ያሳካላችሁ። በአንዳች አትጨነቁ። እግዚአብሔር ሁል ጊዜ ይምራችሁ። ተባረኩ።